ይህ ድምፅ የሚሰማችሁ ሁላችሁ በእግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ከረማችሁ? በጣም ብዙ ናችሁ፣ በግራም በቀኝም የኩራት ድምፅ ነው ግን የሚሰማኝ። እንደምን ከረማችሁ? እንግዲህ ተኝቶ በሰላም ደግሞ ነቅቶ እዚህ መጥቶ ደግሞ እግዚአብሔር ይመስገን ለማለት እኔ የማወጣውን ድምፅ ራሱ ለማውጣት ከዚህ ወደ ታች ከታች ወደ ላይ ደግሞ የሚገባ ራሱን የቻለ ሲስተም አለው በጤናው። በእግዚአብሔር ደግሞ አሰራር እቺን አንደበት ከሰጠ ደግሞ እንደዛ ነው የሚባለው። እግዚአብሔር ይመስገንና እንደምን ከረማችሁ? እንደምን አደራችሁ? እንደምን ለዚህ ሰዓት ደረሳችሁ? አሜን። አያወድሩት ራሱ ባለጸጋ፣ አይሾሙት ደግሞ ራሱ ንጉሥ። ቅድመ ዓለም የነበረ ሰማያት ሳይዘረጉ ቅድመ ዓለም የነበረ የብስም ፊት ሳይታይ ታላቁ ሊቅ እንደተናገረው እምቅድመ ይትረበባ ሰማያት ወእምቅድመ ያስተርኢ ገጸ የብስ አሎ እግዚአብሔር በመንግሥቱ እንዳለው ከሁሉ አስቀድሞ የነበረ ሁሉንም ደግሞ አሳልፎ የሚኖር እርሱ የኃያላን ሁሉ ኃያል የጌቶች ሁሉ ጌታ የነገሥታት ሁሉ ንጉሥ የሰራዊት ጌታ እግዚአብሔር ክብር ምስጋና ለገናናው ስሙ ይሁንልን። ክብር ምስጋና ለስሙ ይሁንልን። ክብር ምስጋና ለስሙ ይሁንልን። አምላክን በድንግልና ጸንሳ በድንግልና የወለደች አምላክ ወላዲተ አምላክ ስሟ ይክበር ይመስገን። ስሟ የከበረ የተመሰገነ ይሁን። ስሟ የተመሰገነ ይሁን። የብዙ የግሩማን መላእክት አማላጅነት የቅዱሳን ጸጋ በረከት ከሁላችን ጋር ይሁን። እንግዲህ ወገኖቼ ብዙ ለመናገር አይመችም። ምክንያቱም መምህሩም እንዳሉት የክቡር አባታችን መመሪያም የሁሉም ደግሞ መቼም ጊዜውን ስለምናውቀው ድካምም አለ የረፍት ቀንም ነው። እኔ የመጀመሪያ ርዕሴን 15 ደቂቃ ከዛ በኋላ የጋብቻን ሕይወት ነክተን 15 ደቂቃ ክቡር አባታችን መልካም ፍቃድ ከሆነ በ30 ደቂቃ ትምህርቴን አጠቃልላለሁ። ነገር ግን ወገኖቼ ሐዋርያው ያዕቆብ በዚህ በያዕቆብ መልእክት ምዕራፍ 4 ከቁጥር 14 ላይ እንዲህ የሚለውን ኃይለ ቃል ሐሳብ እናነሳለን። ወገኖቼ ሕይወታችሁ ምንድነው? ጥቂት ጊዜ ታይታችሁ በኋላ እንደሚጠፋ እንፋሎት ናችሁና፣ ነገር ግን እግዚአብሔር ቢፈቅድ ይሄንን ወይም ያንን እናደርጋለን በሉ ይላል። ማን ቢፈቅድ? ማን ቢፈቅድ? ሕይወታችሁ ምንድነው? ጥቂት ጊዜ ታይታችሁ በኋላ እንደሚጠፋ እንፋሎት ናችሁና፣ ነገር ግን እግዚአብሔር ቢፈቅድ ይሄንን ወይም ያንን አደርጋለሁ። ማን ቢፈቅድ? ማን ቢፈቅድ? እግዚአብሔር ቢፈቅድ። ወገኖቼ እንድንማር እግዚአብሔር ይፍቀድልን። እንግዲህ እኔ ደብር ቢሆን እንደዚህ ከጀርባ በግራ በስተጀርባ ሽንት ቤቱ አጠገብ ሆኖ ምናምን አይቻልም። እዚህ ጋር ወንበር ተይዘው ፊት ለፊት ሆናችሁ አሁንም ወጣቶች ካላችሁ ወንበር ሰብሰብ አድርጉና ከፊት ለፊት ቢሆን በኋላም ቃለ መዳን ቡራኬም ሲሰጥ የአባታችንን እንትን ለማግኘት ፊት ለፊት ብትሆኑ ይመከራል። ወንበሮቻችሁን ከጀርባ ሰብሰብ አድርጋችሁ በርቀት ያላችሁ በተለይ ሐሳባችን እዚህ ራሱ ይበታተናል። እንኳን እዚህ ያሉ እዚህ የሌሉ ሰዎች አሉ። ፊት ለፊት እያሉ ፊት ለፊት የሌሉም አሉና በተቻላችሁ መጠን ቦታው እስከበቃችሁ ድረስ ወንበር ሰብሰብ አድርጋችሁ ሌላ ጊዜ ለአሁኑም ሳይሆን ሌላም ጊዜ ሰብሰብ በሉ። አሁንም የሚቻላችሁ ብዙ ካላካበር ነው። መሬቱ በጣም የሚያምር ነው። እግዚአብሔር ይስጣቸው። ክቡር አባታችን የነበሩት አባቶችም አዳማ ላይ እኔ አዋራ ላይ ሰው ተቀምጦ ሲማር አይቻለሁና ብዙም ሳታካብሩት ሰብሰብ በሉና እዚህ ላይ ማረፍ ብለን ተቀምጬ ደግሞ ላሳያችሁ ይችላል። ማውራት ብቻ ሳይሆን አርጌውም ላሳያችሁ ይችላል። እግዚአብሔር ይባርካችሁ። ሰምታችሁ የመጣችሁ ሌሎቹም ባላችሁበትን ቦታ ቢሆን ሐሳባችሁን ሰብሰብ አድርጉና ሌላ ጊዜ በተቻለ መጠን መምህራኑ ሳይናገሩ እዚህ ሙሉ እንዳለ ሞልቶ ከዛ በኋላ ነው እዛ ቢኮነውና እግዚአብሔር ያስተምራል። ማን ያስተምራል? የዛሬ እግዚአብሔር ቢፈቅድ የዕለቱን ወንጌል በሰፊው ትማሩታላችሁ። እኔ ግን አንድ የትምህርት ርዕስ ሐሳብ አነሳለሁ። በዚህ እንማማራለን። መልኩን ወይም ቁመቱን አትዩ። እኔ ንቄዋለሁና መጽሐፈ ሳሙኤል ቀዳማዊ ምዕራፍ 16 ከቁጥር 7 ላይ መልኩን ወይም ቁመቱን አትዩ፣ እኔ ንቄዋለሁ።
በእግዚአብሔር መልካምና በእግዚአብሔር ሐሳብ ምናልባት ያላገባችሁ ሰዎች ካላችሁ በሕይወታችሁ ቢጠቅማችሁ፣ ያገባችሁ ሰዎች ካላችሁ በሕይወታችሁ ቢረባችሁን ነገር እንማራለን። እግዚአብሔር መንፈስ ቅዱስ ጊዜያችንን ይባርክልን። እስኪ ወገኖቼ ቃሉን ከኔ ጋር አበሩ። መልኩን አሁንም የኩራት ድምጻችሁ አለ። መልኩን ወይም ቁመቱን አቲ እኔ ንቄዋለሁና። እግዚአብሔር የሚያየው ሰው እንደሚያየው አይደለም። ሰው ፊት ያያል፣ እግዚአብሔር ልብ ያያል። እግዚአብሔር ይባርካችሁ። ይህንን ቃል የተናገረው ክብር ምስጋና ይግባውና የኔና የናንተ ጌታ ዓለም ከመፈጠሩ አስቀድሞ በብርሃን ብቻውን የነበረ ሁሉንም ደግሞ አሳልፎ በክብር የሚኖር እርሱ የሰማይም የምድርም ጌታ፣ ፈላስፎች ለመፈላሰፍ ያበቃቸውን፣ ጠቢባን ለመጠበብ ያበቃቸውን ይህን የሚታየውን ዓለም የፈጠረ እንደዚህ የሚታየውንም ደግሞ አሳልፎ የሚኖረው የሰማይም የምድርም የኔና የናንተ ጌታ እግዚአብሔር በዘመኑ የተናገረው ካህን ለነበረው መስፍን ለነበረው ለነብዩ ሳሙኤል እግዚአብሔር ነብዩ ሳሙኤልን እንደዚህ አለው፣ መልኩን ወይም ቁመቱን አትይ፣ እኔ ንቄዋለሁና። እግዚአብሔር የሚያየው ሰው እንደሚያየው አይደለም። ሰው ፊት ያያል፣ እግዚአብሔር ልብ ያያል። ሰው ምን ያያል? ሰው ምን ያያል? ፊት ያያል። እግዚአብሔር ምን ያያል? ስሙ ለዘላለም የተመሰገነ ይሁን። ልብ ራሱ እግዚአብሔር ስለሚያይ ወገኖቼ፣ ምክንያቱም ፊታቸው ታይቶ የሚፈረድባቸው የሚፈረድላቸው ብዙ ስላሉ፣ እግዚአብሔር ደግሞ የሚፈርድልንም የሚፈርድብንም ልባችንን አይቶ ነው። ታሪኩ ባጭሩ ምን መሰላችሁ? ከዕለታት አንድ ቀን እሱ ባሰበው ሳይሆን እግዚአብሔር ባሰበው። ማን ባሰበው? በመንገድ እሱ ለሌላ ጉዳይ ሲሄድ ከተራ ቦታ ላይ አንድ ተራ ምናምንት የሚባል አይነት ቦታ ላይ ከመንገድ አንስቶ እግዚአብሔር ለትልቅ ስልጣን ያበቃው ሰው፣ ለትልቅ ክብር ያበቃው እግዚአብሔር ሲሾም ልብን አይቶ የሚሾም አምላክ ነው እና ከየትም ከምናምንት ቅርብ ይባል። ብዙ ጊዜ ቤተክርስቲያን አካባቢ ስንሰበሰብ እናንተም እኛም እንደው የምድር ቅዱሳን ሆነን ይመስላል። ነቢያቱንም ሐዋርያቱም እግዚአብሔር ከምናምንት ቦታ ነው። ከቤተ መንግስትም ይመርጣል እግዚአብሔር፣ ከተራ ቆሻሻ ላይም እግዚአብሔር አንስቶ ትልቅ ቦታ ያደርሳል። ስሙ ለዘላለም የተመሰገነ ይሁን። ያ የማን አሰራር ነው? የማን አሰራር ነው? እግዚአብሔር ሊከሰስ አይችልም። በስራ ሁሉ እግዚአብሔር ትክክል ስለሆነ ምንም የሌለው ደሃ የሚባለውን ሰው አንስቶ ለትልቅ ክብር ሊያበቃ ይችላል። እኔ በዚህ አዲስ አበባ ላይ ብዙ ጉዳይ ይቻላል። እዚህ በማማከር ስራ ላይና እህቴ ጠንቋይ ነች ብላ እህቷን ስም ስታጠፋ የነበረች ሴት ትዳሯን ፈታ ባዶዋን ቀርታ ያቺ ጠንቋይ የተባለች ልጅ ናት ለእህቷ ቤት ይገዛችላት። አትንከራተች ልጅ ይዘሽ ትዳር አተሻል ቤት አተሻል ብላ እንደዛ ጠንቋይ ነሽ ብላ ስሟን ስታጠፋ የነበረች እህቷ ቤት ገዛችላት ለሷ። እና እንግዲህ መጽሐፍ ቅዱስ ወገኖቼ ክፉን በክፉ አትቃወሙ ይላል። ምን በምን አትቃወሙ? ለክፉ ክፉ አትመልሱ። ከክፉ ታዲያ አንተ በምን ትሻላለህ? ከሱ በሕይወት ተሽለህ ካልተገኘ በምን ትሻላለህ? በሚስት እኩል አንተም ያው ከሆንክ ማለት ነው። እና እግዚአብሔር ከመሬት አንስቶ ለትልቅ ክብር እግዚአብሔር ለክብር ያብቃን ወገኖቼ። እኛ ለወደድነው ክብር ሳይሆን እግዚአብሔር ለወደደው ክብር እና ንጉሥ አደረገው። ንጉሡ ማን ይባል ነበር? በዛ ዘመን ሳኦል የሚባል ንጉሥ ነበር። እና ከዘመናት በኋላ ወታደሩ፣ ጦሩ፣ ሁሉ ነገር ሲስተካከልለት ጠገበ ይላል። እስኪ በሉልኝ ምን አለ? ምን አለ? ጠገበ። እንግዲህ እኛ ሀገር ደግሞ ችግሩ ታውቃላችሁ። ወፍራም ሰዎች እንዳትፈርዱብኝ፣ ሰውነታችን እንኳን ትንሽ ወፈርፈር ሲል ትንሽ ጥጋብ ይመጣል። አንድ ከስተመሬ ምን አለኝ፣ እንደው ባለቤቴ እኔ እንደምታይ ቀጭን ነኝ 49 ኪሎ ነኝ፣ ባለቤቴ አሁን ስትወልድ 116 ሆነችና አታሳልፈኝ፣ ቤት ነው የምትሄደው፣ ናግባ ብሎ ታረክ ትሰድበኛል። እና ግራ ገባኝ። እና ውፍረት ራሱ ትዕቢት ያመጣል ወይ ሲለኝ ሰምቻለሁ። ያመጣል አያመጣም? እንኳን ገንዘብ ቀርቶ አንድ ሎርድ የሚባል የእንግሊዝ የታሪክ ምሁር አለና ጥጋብ ያባልጋል ይላል። በጣም የሚገርም ታዋቂ የዓለማችን ደራሲ ነው። እና ጥጋብ ያባልጋል ይላል፣ ሀብት ያባልጋል፣ ጥጋብ ሰውን ባህሪ ይለውጣል ይላል። እና በጣም በሚደንቃችሁ ሁኔታ ከብዙ ወታደሮች ሁሉን ነገር ካደረገ ካገኘ በኋላ ጠገበ። ከዕለታት አንድ ቀን እግዚአብሔር ያዘዘውን ትቶ እግዚአብሔር ያላዘዘውን ነገር አደረገ። ከዛ በኋላ
እግዚአብሔር ናቀው። ማን ናቀው? እቺን ቃል በሉልኝ። እግዚአብሔር ናቀው። የሚገርማችሁ ነቢዩ ሳሙኤል እሱ ከእግዚአብሔር እንደተጣላ ስለሚያውቅ ንጉሡ ሳኦል ከኔ ይልቅ አንተ ለእግዚአብሔር ትቀርባለህ። እየሰማችሁ ነው? ከኔ ይልቅ አንተ ለእግዚአብሔር ትቀርባለህ፣ እባክህ ለምንልኝ። ነቢዩ ሳሙኤል እንደዚህ ያለው ንጉሥ እንዳትሆን እግዚአብሔር ንቆሃል። እግዚአብሔር እንደዚህ ከመሆኑ የሰወራችሁ። ሰው ቢንቅህ ምን ያመጣል? ቢያከብር ምን ያደርጋል? ምንም። እግዚአብሔር የናቀ ቀን ግን የት ትገባለህ? እያለ የለህም፣ እያለ የለህም፣ እያለህም አትበላም። የወርቅ ቤት ውስጥ ልትቸገር ትችላለህ። ንብረቱ ሳይጠፋ፣ ገንዘቡ ሳይጠፋ፣ መኪና ሳይጠፋ ራቁትህን ትቀራለህ። እኔ ቀርቼ ስለማቅ ነው። ያው እግዚአብሔር ምስክር ነው። እና ከእግዚአብሔር እንዳትጣሉ ብቻ ተጠንቀቁ። ከሰው ከሆነ ምንም የሚያመጣው ነገር ተጠልለህም ተጠግተህም ርቀህም ትኖራለህ። ከእግዚአብሔር የተጣላ ቀን ግን እግዚአብሔር ንጉሡ ፈርዖንን ሲጣላው ባህር ላይ ሰምቶ ብቻ አላስተውም። ምን አደረገው መሰላችሁ? የፈርዖን ሬሳ ባህር ላይ እንዲሳፈፍና እስራኤላውያን የእሱን ሬሳ እንዳይወጣ አደረገ እግዚአብሔር። እና እግዚአብሔር አይጣላችሁ። እሺ፣ ማን አይጣላችሁ? ከእግዚአብሔር ጋር እንደመጣላት እዚህ ምድር ላይ የሚያስፈራ ነገር ምን አለ? እና እባክህን ለምንልኝ፣ ከኔ ይልቅ አንተ ለእግዚአብሔር ትቀርባለህ አለው። ከዛም ቀጥታ እንደዚህ ብሎ ነው ንጉሥ እንዳትሆን እግዚአብሔር፣ ይሄ መጽሐፉ የሚለውን የነገርኳችሁ፣ ንጉሥ እንዳትሆን እግዚአብሔር ንቆሃል። ማን እንዳትሆን? ማን ንቆሃል? እግዚአብሔር። ከዚህ እናንተንም ዘራችሁንም ይሰውርላችሁ። ከዛ በኋላ ሌላ ንጉሥ ሾምልኝ አለው። ወደ ማን ሄደ? ወደ ኢሴይ ልጅ ሄደ። ከዛም የኢሴይ የመጀመሪያ ልጅ በጣም ፀጉሩ ያማረ፣ መልኩ ያማረ፣ በጣም የሚገርም ውበት ያለው ልጅ ነው። ግን አስመሳይ ሰው። ምን ሰው ነው? ምን ሰው? እዚህ ቤተ ክርስቲያን ቆራቢ የሆኑ የልጆቻቸውን ትዳር የሚበጠብጡ የ60-70 ዓመት አሮጊቶች እናውቃለን። ትልቅ የሚባሉ ስራቸው ግን ትንሽ፣ ለስሙ ትልቅ ነው። ንብረት ግን መኪና ቁም ነገር አድርጎ ከመኪና ከሚስቱ የሚያሸሽ ጎበዝ አለ። ንብረት ከሚስቱ የሚያሸሽ ለስሙ ትልቅ ነው። ትዳር ላይ ግን ሲማገጡ ታያላችሁ። ለስሙ ቆራቢ ናት፣ ስትማገጥ ግን ታያላችሁ። ለስሙ ግን ቆራቢ ናቸው። እንደዚህ አይነት የረከሰ ህይወት ከመኖር እግዚአብሔር ይሰጣል። የእውነት እግዚአብሔር ምን በሉት መሰላችሁ? ጌታ ሆይ እንደው ሳትቆሽሽ ውሰደኝ። አዎ ስጋዬን በመንግስቱን ካዘጋጀልን ዛሬስ ምን ትሰራለህ? እዚህ ኖረ ምን ታደርገ? እንደዚህ የረከሰ ህይወት ከመኖር እኔ ቢሮ ላይ በተክሊል በቁርባን የተጋቡ ሰዎች ንብረት ሲገባበቁ ሲዘሙቱ እንደው መስማቱ ራሱ እንዴት እንደሚዘገን ለምንድን ነው ቁጭ ያልኩት ብዬ እዚህ እስከምጸጸት ድረስ። ሰው ሌላው ቢቀር በነፍሱ እንዴት ይጨክናል? በተቀበለው ስጋና ደም እንግዲህ እንዴት ቢጨክን የትም ሰው በነፍሱ ይጨክናል። እና አስመሳይ ሰው ነበር። እንዲህ አይነት ባሎች አሉ። ቤት ሌላ ውጪ ሌላ፣ ነጠላ ለብሳ ስትታይ ሌላ ናት፣ ቅዱስ ናት። ግን እዚህ ጋር ደግሞ እኔ አንድ ጣሊያን የሚኖር ካስተመር አለኝ እና ምን ቢለኝ ጥሩ ነው፣ በሚስቴ ሰበብ እግዚአብሔርን ክጄአለሁ። ምን ነው ስለው ከልጅነቷ እስከ እውቀቷ ድረስ በቤተ ክርስቲያን ያደገች ሴት ናት። በ29 ዓመቷ ነው ያገባኋት። ነገር ግን ጎንበስ ብላ ለኔ ሚስት መሆን አልቻለችም። እውነት እግዚአብሔር አለ ብዬ አላምንም። እግዚአብሔር ቢኖርማ እዚህ ደጅ ኖርኩ እያልኩ እንደዚህ አስመሳይ ሴት አትሆንም። እግዚአብሔር የለም ብዬ ካልኩት በሚስቴ ሰበብ ነው። ስለነሱ ደም እኔ ደማቸውን ከእጃችሁ ደማቸውን ፈልጋለሁ ይላል እግዚአብሔር። የነሱን ደም በሚስት ሰበብ የሚያለቅስ ባል ካለ እግዚአብሔር ከእጇ ይቀበላል አይቀበልም? ይቀበላታል እግዚአብሔር። በሱ ሰበብ የምታለቅስ ምስኪን ካለ እሱ ይመልሳል አይመልስም? እንደው አስመሳይ አትሁኑ ባካችሁ። 20 30 40 ዓመት ነው ብዙ ረጅም እንደ 300 400 ዓመት እንደሚኖር ሰው እዚህ ሌላ ሰው እዛ ሌላ ሰው፣ በጣም ነገረኛ፣ በጣም ተንኮለኛ፣ በጣም አስመሳይ ስንት ዓመት ልትኖር ነው? ከ30 ዓመት ከ60 ዓመት በኋላ እኮ አንደበት ይተሳሰራል። መናገር ፈተና ይሆናል። እህል እያየ እኮ ጠቢቡ ሰለሞን ይላል አንተ ያፈራኸውን ሌላዎች ይበሉታል። ሰርቀ ዘርፈ የሰበሰብከውን ገንዘብ አንተ አትበላው፣ ሌላ ሰው ግን ይበላው። እኔ ብዙ ቤት አውቃለሁ። በግ እየታረደ ሰራተኞች ነው የሚበሉት። በግ እየታረደ ቤት ውስጥ እንደዚህ ከመሆን ደግሞ እግዚአብሔር ይሰውራል። እና የመጀመሪያው የንጉሱ የኢሴይ ልጅ የመጀመሪያው ልጅ ሊሾመው ሳሙኤል ጠጋ በለ። ምኑን አይቶ መስላችሁ?
መልኩ ያማረ ነው፣ ቁመናው ያማረ ነው፣ ፊቱ ያማረ ነው፣ ፀጉሩ በጣም ይገርም። ከዛ ሊጠቀመው ጠጋ ሲል እግዚአብሔር እንደዚህ ያለው መልኩንና ቁመናውን አትይ። ምኑን አትይ? መልኩንና ቁመናውን ምን አትበል? አዎ በተለይ ያላገባች ሴት እዚህ ካለ እስኪ ያላገባችሁ ሴቶች ይጃውቱ። ሴቶቹ ወንዶቹ ሁላችሁም አግብታችሁ አውጣ ወይ ሙስና ስለሆነ እሺ፣ መጀመሪያ ያገባችሁ አውጡ ለመለየት እንዲመች። እሺ፣ በደንብ ከጀርባው ከፊትም። እሺ፣ ያገባችሁ መልሱ። እሺ፣ ያላገባችሁ በ6 ዓመት ሽታገኝ በ6 ዓመት ይጃውቱ። እሺ፣ መልሱ። በጣም ብዙ ሰው ገደል የገባው ወገኖች እንደው ሀብት ያለው መልክ ያለው ልብ ያለው እየመሰለ አሁን መልክ ያላት ሴት አለች ሞዴል የምትመስል ነገር ግን ልብ አላት ግን ማለት አይደለም። ሀብት ያለው አለ እዚህ እናንተ ሰፈር ኮንዶሚኒየም ያለው 1000 ካሬ ሜትር መሬት የሚያስተዳድር ስልጣን ያለው እውቀት ያለው ትምህርት ያለው ልብ አለው ግን ማለት አይደለም። ልብ ያለው ሰውና እግዚአብሔር ልብ የሰጠው ሰውና ሀብት የሰጠው ሰው ይለያያል። ሁሉን አሟልቶ የሚሰጠው ሰው አለ፣ የማይሰጠው ሰው ደግሞ አለ። ትጉ የሆነ ሰው እግዚአብሔር ልብም ይሰጠዋል፣ ሀብትም ይሰጠዋል፣ ጸጋም ክብርም አብዝቶ ይሰጠዋል። እግዚአብሔር ለወደደው እንዲህ ስለሚያደርግ መዝሙረ ዳዊት በመዝሙር 103 ከቁጥር 11 ላይ እግዚአብሔር ለወደደው ሰማይ ከምድር ከፍ እንደሚል ኃጢአቱን እንዲህ ያረቀለታል ስለሚል ምስራቁ ከምዕራቡ ምዕራቡ ከሰሜኑ እንደሚርቀው እግዚአብሔር የወደደውን ሰው በደሉን እንዲሁ ያረቀለታል ስለሚል ለሚወዱኝ ትእዛዜን ለሚጠብቁ እንደ ሐሳቤ ለሚኖሩ ሺህ ትውልድ ምሕረትን የማደርግ እኔ አምላካቸው እግዚአብሔር ቀናተኛ አምላክ ነኝ ስለሚል እግዚአብሔር ለወደደው ብዙ ያደርጋል። እግዚአብሔር ይውደዳችሁ። እግዚአብሔር ይውደዳችሁ። አዎ እግዚአብሔር ለወደደው ብዙ ነገር ያደርጋል። እና እንደው ያላገባችሁ ሰዎች ካላችሁ በተቻላችሁ መጠን ልብ ለማየት ነው። አሁን መኪና ያስፈልጋል። እኔ መኪና የምቀይር ደስ ይለኛል። ቤት ያስፈልጋል። አዎ ጥሩ ነው። ብዙ ነገር ያስፈልጋል። አሁን ከዛ በላይ ግን የሚያስፈልግ ደግሞ ትልቅ ነገር አለ። ጤና። ምን እጃችሁ እንደዚህ አድርጉ። ይንቀሳቀሳል አይደል? እግዚአብሔር ይመስገን። እዚህ አካባቢ ነርቭ ሲስተም አለ። እሱ ከተበላሸ እጅ አይሰራም። እዚህ ጀርባ ነርቭ ሲስተም አለ። የሆነ ነገር ከተበላሸ በስነ ስርዓት አይሰራም። ስለዚህ እቺን ያላችሁ ሰዎች አታራክሱ። እግዚአብሔር ይመስገን። ማን ይመስገን? እንቅልፍ ሙሉ ኪኒን ውጠው አንድ ሌሊት የሚተኙ ሰዎች አሉ። አንድ ቀን ለመተኛት አንድ ኪኒን የሚውጡ ሰዎች አሉ። የማን ስጦታ ነው? ስለሱ ማን ይመስገን? አዎ ኮራት በሉ ግድ የለም። በእግዚአብሔር ሲስተም ውስጥ ነው ያለው። እግዚአብሔር አንድ ቀን የለቀቀን ቀን የኛ ጀግንነት የኛ ምንነት ይታወቃል። እና በእግዚአብሔር ቸርነት ነው ምድር የምትተዳደረው። አትሸወዱ ወገኖቼ። ያላመኑትን ያያችሁ አትሸወዱ። እግዚአብሔር በፈቀደ እግዚአብሔር በወደደ ብቻ ነው ሰው የሚወጣው የሚገባው። መውጣት አለ። ከዛ እግዚአብሔር ካልፈቀደ ግን መግባት የለም። ቤተክርስቲያን ክርስትና አስደስተው ሲመለሱ አየር ጤና የዛሬ 6 ወር 7 ወር መኪናቸውን እየተነዳ ሰው እየነዳ ገደል እንዳስገባው ድልድዩን ጥሶ ነው ጉድጓድ ውስጥ የገባው። ቆራቢ አለ፣ ክርስትና የተነሳች አለ፣ አጎት አለ፣ ባል አለ፣ ሚስት አለ፣ ምን አለ። ከዚህ እንኳን ስትመለሱ ማን ቢፈቅድ ተናገሩ። ማን ቢፈቅድ? እግዚአብሔር ቢፈቅድ ያንን መሬት ገዛል። እግዚአብሔር ቢፈቅድ ቤት ይከራያል። እግዚአብሔር ቢፈቅድ ትዳር ይዛል። እግዚአብሔር ቢፈቅድ ለባሬ ጥሩ ሚስት ሆናል። እግዚአብሔር ቢፈቅድ ለሚስቴ ጥሩ ነገር አደርጋለሁ። ማን ቢፈቅድ? እግዚአብሔር ቢፈቅድ ለቤት ይላል። ማን ቢፈቅድ? እግዚአብሔር የፈቀደው ደግሞ በትክክል ይሆናል ወገኖች። እና ይገርማችኋል ሊሾመው ሲል እግዚአብሔር እንደዚህ ያለው መልኩንና ቁመናውን አትይ እኔ ልቄዋለሁ። እግዚአብሔር የሚያየው ሰው እንደሚያየው አይደለም። ሰው ፊት ያያል፣ እግዚአብሔር ልብ ያያል። ሰው ምን ያያል?